ለክብርት ከንቲባ ለአዳነች አቤቤ እንድታደርሱልኝ ነው። እባካችሁ ተባበሩኝ። በመሬት እንደዛሬው በመሬት ስንጠይቃቸዋለሁ። ክብርት ከንቲባ አዳነች አቤቤ እኔ ያለሁበት ሁኔታ በጣም ከብዶኛል። የአዲስ አበባ ኑሮ በጣም ከበደኝ። የቤት ኪራይ ከበደኝ። እየለመንኩ ነው። የፍቅር ቆይታ በኋላ ፍናን ፍርዱ ተሙሸረች። እሳይ ተመስገን። የገረመችኝ በእውነት እኔ እንደዚች አይነት ሴት በቃ ትክክለኛ ሴት በቃ ምላት አይነት ልጅ ናት። በጣም የገረመችኝ ማለት ነው። ራሷን የምታስተዳድረው እንጀራ ጋግራ ነው። እንደገናም ደግሞ ሳታፍር በስራዋ ሚዲያ ላይ ወጥታ አንድ እኔ የማላውቀውን ህይወት ልንገራችሁ አለ አይደል? ለብሶ አግጦ ጸጉሩን ተሰርቶ የሚያምር ጫማ የሚያምር ልብስ አድርጎ ጓደኛ ጋር መውጣት፣ ተዝናንቶ ተጫውቶ ስቆ በልቶ ምናምን መምጣት። እግዚአብሔርን ነው የምላችሁ፣ ጭራሽ አላውቀውም። እኔ የማውቀው በእሳት ለሊት 12 ሰዓት ላይ የተነሳሁት 8 ሰዓትና 7 ሰዓት መነሳት ነው የማውቀው። ያን ሰዓት ሙሉ እሳቱ ይለበልባል። ከዛ ደግሞ የጋገርከውን ገበናቸውን ለሰው ማውጥተው ደፍረው መታየት የማይፈልጉ አሉ። እቺ እህቴ ግን በጣም የምትገርም ናት። ደግሞ ባል መጥቶላታል። እንግዲህ ይህ ሰውዬ እዩት ምን እያለ እንደሆነ ላገባት ፈልጊያለሁ ነው የሚለው። እንግዲህ ይህንን ቪዲዮ የሰራሁት እቺ ልጅ አገባታለሁ ብዬ ቪዲዮ ፖስት ካረኩበት ቀን ጀምሮ ኢንቦክስ ላይ እየመጣችሁ ወንድ ልጅ አይደለክ ወይ እንዴት በዚህ ልክ ራስን ታዋርዳለህ አትመጥንህም ምናምን እያላችሁ ላይክ የእሷን ዝቅ እኔን ከፍ የሆነ እኔ እንትን እንዳልኩ የተሻልኩ እሷን ደግሞ ዝቅ አድርጋችሁ አትመጥንም ብያላችሁ ለጻፋችሁልኝ ብዙ ሰዎች ለእያንዳንዳችሁ ኢንቦክስ መመለስ ስላልቻልኩኝ ይህን ቪዲዮ ለእናንተ ነው። በመጀመሪያ ደረጃ ሴት ናችሁ እናንተ። ሲቀጥል ደግሞ ለሰው ልጅ ደረጃ አታውጡ። ሶስተኛ ደግሞ ሴት ልጅ ምንም ብትሆን ላይክ የተፈጥሮ ሴትነቷን የጠበቀች ከሆነች ሰብዕና ያላት ከሆነች ምንም ብትሆን ሴት ልጅ አትመረጥም ብዬ ነው የማስበው። ማለት አትመረጥም ብዬ ነው የማስበው ላይክ። ስለዚህ አስረግጬ የምነግራችሁ ነገር አሁንም ቪዲዮዬ አልደረሳትም። ባይዞ ልጅቷ ቪዲዮዬ አልደረሳትም። እንደው በመድኃኒዓለም ይዣችኋለሁ። አሁንም ይህንን ቪዲዮ ኮፒ ሊንክ እና ሼር አድርጉና አድርሱልኝ። ልጅቷ ፈቃደኛ ከሆነች እና በህይወቷ ውስጥ ምንም አይነት ወንድ ልጅ አብሯት ከሌለ እኔ ፈቃደኛ ነኝ። ባካችሁን ይሄ ቪዲዮ የማይደርሳትም ከሆነ የእሷ ቪዲዮዎች ላይ እየሄዳችሁ ሜንሽን አድርጉኝ። እኔ ነው ላይክ እኔ ይሄን ቪዲዮን እንድታየው ማለት ነውና አድርሱልኝ። እወዳችኋለሁ። ባታገባትስ? አሁን አንተ ፎሎ ፈልገህ ይመስለኛል እኔ ሳስብ። ባታገባትስ ምን እናርግ? እኛ ይችን እህታችንን ባታገባትስ አንተ በእሷ ላይ ፎሎ ሰብስበህ ምን ብናረግ ነው የሚሻልክ? እኛ እኮ ተጠራጠርንህና ላገባት እፈልጋለሁ ሜንሽን አድርጉላት በቃ አገናኙ ነው ያልከውና ለምን አንተ ራስህ የምታገባት መፈለጋት አይነት ትክክለኛው ሰው ከሆንክ ለምን ራስህ ሄደህ አታናግራትም? ቲክታከር ናት፣ አካውንት አላት። ሄደህ ለምን በዛ አታናግራትም? እውነተኛ ሰው ከሆንክ አይደል እንዴ? እና በእውነት እናንተ ሴቶች እየመጣችሁ አንተ እሷን አትመጥናትም፣ አንተ ከሷ ጋር እሷ በጣም የወረደች ሴት ናት፣ አንተ ከፍ ያልክና አሉኝ። ሴቶች ናቸው እንዲህ ያሉኝ ነው የሚለውና አላሉህም ሲጀምር ብዬ ነው ምልክ። እንደዚህ አይሉም ሴቶች አላሉም። እውነት አላሉህም። ለምን ትዋሻለህ ግን አንተ? እውነት ልጅቷም ከፈለካት አዋራት፣ እኛም ደግሞ የበኩላችንን እንጥራለን። ግን ባታደርግ ደግሞ ፎሎህን ልቅምቅም አድርገን የምናነሳው ማለት ነው። በእሷ ፎሎ ሰብስበ ሞራላ ላይ ተጫውተ ዝም አንልህም በእውነት። እና የሚሆን ከሆነ ደስ ይለናል።
ለጊዜው ሜንሽንም ሼርም እናደርግላለን፣ ችግር የለውም። ግን ባይሆን ደግሞ እናነሳዋለን፣ ፎሎውንም ሁሉንም ነገር አንስተን ባዶውን እናስቀራለን ማለት ነው። እና ሴቶች ደግሞ እንዲህ ያሉኝ አንተ የተሻለ ሰው አትይዝም ወይ አንተ ምንድን ይሆናል አይደለ? እኔን ከፍ እሷን ዝቅ አድርገው ነው የነገሩኝ። እና እናንተ ሴት ሆናችሁ እንዴት እንደዚህ ትላላችሁ ነው ያልከው። እና እንደዚህ የሚሉ ሴቶች ይኖራሉ ብዬ አላስብም አላሉህምም። ያው አለ አይደለ የሚዲያ ሰው ስለሆንክ ስኳር ጠብ እያረክ እንደሆነ የተሰማኝና እንግዲህ ብታገባት ህይወቷን ብትለውጥላት በምችለው ነገር አግብተህም ሆነ እንደው አለ አይደለ ባትስማማ እንኳን ለመግባት ህይወቷን ብትለውጥላት ደስ ይለናል። እና የኔ እህት በርችልኝ ነው የምለው። በጣም ነው የወደድኩሽ ያከበርኩሽ። እግዚአብሔር አምላክ ደግሞ ስራሽን ባርኮ ቀድሶ በተሻለው መንገድ ያስብ። እቺኛዋ እህቴ ደግሞ በጣም ነው ያሳዘነችኝ። እንደምታዩት የያዘችው ልጅ የጭንቅላት ነርቭ ነው። የብዙ ዓመት ከተወለደ ጀምሮ ነው የታመመው እና እያለች ያለችው ያው ቪዲዮ። ሰላም ቲክቶክ ፋሚሊዎች እንዴት ናችሁ? እባካችሁ እንዳታልፉኝ ዛሬ በልጄ ስም ልለምናችሁ፣ ዛሬ እንዳታልፉኝ። ለክብርት ከንቲባ ለአዳነች አቤቤ እንድታደርሱልኝ ነው። እባካችሁ ተባበሩኝ። በመሬት እንደዛሬው በመሬት ስንጠይቃቸዋለሁ። ክብርት ከንቲባ አዳነች አቤቤ እኔ ያለሁበት ሁኔታ በጣም ከብዶኛል። የአዲስ አበባ ኑሮ በጣም ከበደኝ፣ የቤት ኪራይ ከበደኝ። እየለመንኩ ነው እስካሁን ድረስ የነበርኩት። አሁን ከአቅሜ በላይ ሆነብኝ። ወደ ክፍለ ሀገር መመለስ አልፈልግም። ይሄን ልጅ ይዤ ስራ ወጥቼ መስራት አልችልም። እባክሽን አግዢ፣ እርጂ። እባክሽን የቲክቶክ ፋሚሊዎች እባካችሁ ሼር፣ ኮፒ ሊንክ፣ ዲዩቲ እያደረጋችሁ ለክብርት ከንቲባ ለአዳነች አቤቤ እንድታደርሱን ለምናለሁ። ለማታውቁት ሳዶር ሲወለድ ታፍኖ ነበርና የጭንቅላት ነርቭ ችግር አለበት። ማየት አይችልም፣ መቀመጥ አይችልም። አኝቶ እንኳን ማወጥ ማይችል ልጅ ነው ያለው። እባካችሁ ተባበሩኝና አድርሱልኝ። ወደ ኋላ መመለስ አልፈልግም። እባካችሁ አግዙኝ። በእመቤቴ ስም ጠይቃችሁ ከበደኝ ለምኜ ነው የምኖረው። ታማሚ ልጅ ይዣለሁና እባካችሁ ለክብርት አዳነች አቤቤ አድርሱልኝ እያለች ነው። እባካችሁን ትልልቅ ቻናል ያላችሁ ልጅ ሰዎች ሜንሽን አድርጎ በቃ የምትችሉት ነገር ለክብርት አዳነች አቤቤ እንዲደርስ አድርጉላት። እግዚአብሔር ልጅሽን ጨርሶ ይማርሽ፣ አንቺም ደግሞ በርቺ፣ መጽናናቱን ይስጥሽ፣ አይዞሽ እላለሁኝ። ምርጦች ከ10 ዓመት የፍቅር ቆይታ በኋላ ፍናን ህድሩ ተሞሸረች። እሳይ ተመስገን። የፍናን ህድሩን ደስታ አጣጥመን ሳንጨርስ ደግሞ ያው ከሰሞኑ የተከሰተውን ታውቃላችሁ። ነፃነት ወርቅነህ ነፍሱ ከዚች ዓለም አልፋለችና የሱ ሀዘን የሱ መሞት ሁላችንን አሳዝኖናል። በድጋሚ ነፍሱን በአጸደ ገነት ያድርግልን። ግን የሱ ሀዘን እንዳለ ሆኖ ደግሞ ምንድነው ይህ ሰውዬ ምናው ፍናን ህድሩ እንኳን ለዚህ ክብር አበቃሽ፣ ምችት ይበልሽ፣ ደስ ነው ያለን። ግን ደግሞ በቃ አንዴ የጋት ስርዓቱ ላይ በጣም 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 ትልቅ ፕሮግራም የተደረገው እሱ አልበቃ ብሎ ደግሞ ብራይደር ሻወር የሚባለውን ደግሞ በእንትን ማለትም በዘመናዊም ደግሞ እሱም በጣም በትልቁ ነው ዝግጅት ተደርጎላት ያከበረችው እጅግ ደስ በሚል ሁኔታ። እኛ እሱን እያየን መቼ ነው ሰርጉ? ብራይደር ሻወሩ እንዲህ ከሆነ የጋት ስነ ስርዓቱ እንዲህ ከሆነ ሰርጉማ እንዲህ ሊሆን ነው ብለን ስናስብ ፍናን ህድሩ ተሞሸረች። እርፍ በሉ ወንዶች፣ እርፍ በሉ። ፍናን ህድሩ ብዙ ፈላጊዎች አሏት። እንግዲህ ሸጌ ሰርግሽ ለጥሪ ደርሶኛል የሚለውን የማን ነው የጸጋዬ እሸቱን ሙዚቃ እየጋበዝን እንግዲህ ወንዶች እርፍ በሉ። ፍናን ህድሩ ተሞሸረች። ያው ባለቤቷን ፍቅረአብ ይባላል። ባለ ሀብት ነው። የኮንስትራክሽን ስራ የሚሰራ ሰው ነው። እሱን አግብታ እርፍ ብላለች። ወንዶች እርፍ በሉ። እንግዲህ ምን ይውጣችሁ ሆን ፍናን ህድሩን የምትፈልጉ ሰዎች እና
ያገባችውም ሰው ደግሞ በጣም መልከ መልካም። በእርግጥ እኔ እንደዚህ አይነት ሰው ታገባለች ብዬ አልጠበኩም። በራሴ በኩል የጠበኩት በራሴ መንገድ የሳልኩት ሌላ አይነት ሰው ነው። ግን ሳየው ግን እኔም በጣም ገርሞኛል። ግን ጥሩ ነው በቃ እንደዚህ አይነት ሰው አግኝታ እሷ ከወደደችው እኛም ወደነዋል። ይመችሽ ፍናን